ዳግማዊት አማረ የታላቁ ሩጫ በኢትዮጵያ ዋና ስራ አስኪያጅ ስትሆን በተለያዩ የኃላፊነት ቦታዎች ከዚህ በፊት የሰራችና በሙሉ ቁርጠኝነትና በእውነተኛ ፍቅር ስራዋን በመስራት ላይ ትገኛለች። ዳጊ በመላው ኢትዮጵያ ከ250 በላይ የሩጫ ውድድሮችን ከቡድኗ ጋር ያዘጋጀች ሲሆን ይህም በተሳተፉት ባለድርሻ አካላት በሙሉ ውብ ትዝታዎችን ጥሏል። በዓለም አቀፍ ደረጃ የተለያዩ አይነት የስፖርት ውድድሮች አትሌቶችን የሚያሳትፍ አማተር ፕሮፌሽናሎችን በተለያዩ ሩጫ ልንል እንችላለን ስፖርቶች ይደረጋል። እኛም ሀገር ላይ እንግዲህ ይሄ አሰራር አሁን ለረጅም ዓመት ሆነ አይደል ግሬት ኢትዮጵያን ራን ወይም ታላቁ ሩጫ በኢትዮጵያ ሲካሄድ እሱን ግን የሚያክል በቮሊዩም ደረጃ የለም። በዛሬው ሲዮች እንግዲህ የምገኘው በታላቁ ሩጫ በኢትዮጵያ ዋና ስራ አስፈጻሚ ሁኔታ ልበል ስራ አስኪያጅ ስለተባባልን ግን በዋና ስራ አስፈጻሚነት ከምሰራው ከዳጊ ጋር ነው። ዳጊ የመጀመሪያ እንደው ሰዓትሽን ሰጥተሽን እዚህ ድረስ ስለመጣሽ በጣም እናመሰግናለን። እኔም አመሰግናለሁ ስለጋበዛችሁ። በጣም አሪፍ። እስቲ እንግዲህ ውይይታችንን ስንጀምር ዳጊ አሁን በጣም ሶሻብል በጣም ፍሬንድሊ ከሁሉም ሰው ጋር ጓደኛ የምትሆን ሰው ነች። ድሮ ሁሌም እንደዛ ነበር? ስታድጊም እንደዛ ነው? አይ እንጃ እስከማስታውሰው ግን እንደሱ አይደለም። አይ ቲንክ እንዲያውም ብዙ የራሴን ሰዓት ያለኝ ትዝ የሚለኝ እንዲያውም ትምህርት ቤት ኳስ ምናምን ሲጫወቱ ዝም ብሎ ቆሜ ያለው ምናምን እንጂ ብዙ እንደዛ አይነት እንዲያውም ኢንጌጅመንት አልነበረኝም። የት አካባቢ ነው ያደግሽው ዳጊ? እዚህ አትላስ ሆቴል ጋር። አትላስ ሆቴል? አዎ አትላስ ሆቴል ጋር ነው። ሶ ትምህርት ቤትም አሳይ እዚህ ጋር አሁን ኦሎምፒያ ጋር ያለው አሳይ አለ። አዎ አሳይ ነበር መጀመሪያ የተማርኩት። ከዛ ቦሌ ትምህርት ቤት ሶ ብዙውን ከቤታችንም ቅርብ ስለሆነ ብዙውን ዋክ እያደረግን ምናምን ነው የምንሄደው። እንዲያውም አሳይ ስንሄድ ፓርክ ነገር አለ አይደል? አሁን ፓርክ ውስጥ ምናምን ነበረ። እኔ አሳይን ማስታውሰው ትዝ የሚለኝ ይሄ ክረምት ላይ ይሄ ቲዩቶሪያል ነገር አለ ሚኒስትሪ ለተፈተኝ ስትይ ለተጨማሪ ነገር እሱን መጥቼ ስወስድ ነው። እንደው እንደ ስፖርት ውስጥ ነበርሽ ድሮም ወይስ ቅድም እንዳልሽ ቆመሽ ነበር የምታየው? ምንም አልነበርኩም። ኢቨን ግሬት ራን ራሱ ጀምሬ ረጅም ጊዜ ምንም ይሄ ስፖርት ውስጥ አይደለሁም። ማሯሯጥ ነው እንጂ ግን አሁን ቀስ በቀስ ወክ ማድረግ ትንሽ ጆግ ማድረግ ምናምን ጀምሬያለሁ። አሁን እንዲያውም ትንሽ አቁም የሆነው እንጂ እንጦጦም ስላለው ብዙ ጊዜ ጠዋት ተነስቶ ለሴቶች ከባድ ይሄ ወጥቶ መሮጥ ምናምን። አሁን ግን ቢሮ የሚሮጡ ሰዎች አሉ ምናምን እንጦጦ እየሄድን ወክ እናደርጋለን። አሁን እንጂ የስፖርት ሰው አይደለም ይያዝልኝ አይደለም በሚለው ይያዝልኝ። ግን it's a good thing በጣም በቃ እንትን ማድረግ ፈልጋለሁ። በምንድን ነው እስቲ የተማርሽው? what kind of field of studies ምንድን ነበር? እኔ ቢዝነስ ነው የተማርኩት። ቢዝነስ ዴቨሎፕመንት። የት? አዲስ አበባ ዩኒቨርሲቲ 6 ኪሎ። ኤክስፒሪየንሱ እንዴት ነበር? እስቲ አሁን ለምትሰሪው ስራ አብዛኛውን ጊዜ እኛ የምንማረው የቲዮሪ እና ፕራክቲካል ደግሞ ወጥተን ስራ ላይ ስንሰራ ይለያያል ይባላል አይደለ? በጣም። እስቲ እንዴት ነው በተለይ አሁን ከምሰራው ጋር አንቺ አሁን ከምሰራው ጋር ምንም አይገናኝም። ቢካዝ ብዙ ታላቁ ሩጫ እንዳልከው ነው። ታላቁ ሩጫ አንዱ እና ብቸኛው ድርጅት ነው ለኢትዮጵያ እንደዚህ አይነት ሌላ በዚህ ሌቭል ማስ ፓርቲሲፔሽን ያለው ትልቅ የስፖርት ኢቨንት የሚያዘጋጅ ድርጅት የለም። 25 ዓመት ሆነ። አንዳንዴ መጥቶ ይሄዳል እንጂ ስትራክቸርድ የሆነ ድርጅት የለም። ሶ ስንጀምርም ጀምሮ ታላቁ ሩጫ እንደዚህ ፕሮፌሽናል ቲምም የለም ኢቨንት። ስለዚህ ብዙ ነገር እዚሁ ነው የተማርኩት። ሶ እኔ አሁን 21 ዓመት ሊሆነኝ ነው እዚህ ታላቁ ሩጫ። ሶ በጣም ብዙ ነገር ያወቅኩት እዚህ ነው። ያኛው ረስቼዋለሁ። ሶ you have to learn እንዳዲስ because ሌላ ሴክተር ነው ምናምን። እስቲ paying your dues የሚባለው ነገር አለ አይደለ? ወይንም በተለያዩ መንገዶች ላይ አሁን ዋና ስራ አስፈጻሚነት የምንበለው ስራ አስኪያጅም ከመሆንሽ በፊት በተለያዩ ደረጃዎች ትሰሪያለሽ አይደለ? እኔም ሪሰርች ሳረግም የመጀመሪያው ይሄ ፖዚሽን ያ አይደለም። እስቲ እንዴት ነው እሱ ነው
ለኔ ጠቀመኝ ብዬ ማስበው እሱ ነው። ቢካዝ መጀመሪያ ሲጀምር 3 ነበር ቢሮ። እሺ ስለዚህ እኔ ኦፊስ ማኔጀር ነበርኩኝ ስራ ስንጀምር። እሺ ስለዚህ የሱን ሰዓት 3 ከመሆናችን አንፃር ብዙ ስራ በአንድ ላይ መስራት ነበረብኝ። ኦኬ ትልልቁ ነገር ሩጫ ስታረግ ያው ፓርቲሲፓንት ሞቢላይዝ ማድረግ፣ ሬሱ ላይ መስራት፣ ሆስፒታሊቲ ብዙ ስራ አለው። ከዛ ፋይናንስ፣ ዲዛይን እያንዳንዱን ነገር ብዙ ተማርኩኝ። ዲዛይን መስራት ተማርኩ። ፋይናንሻል ያው ቢዝነስም ስለሆነ የተማርኩት ፋይናንሱን ለኔ was new not new። ስለዚህ እሱ ላይ እየሰራው ከዛ ግን በጣም ትልቁ was mobilization ከ10,000 ሰው ጀምሮ አሁን 50,000 ሰው ደርሷል። ብዙውን መንገድ አብሬ ስለመጣው ሞቢላይዜሽን ቀላል ፓርት አይደለም፣ ትልቅ ዲፓርትመንት ነው አሁን እኛ ጋር። ሁሉንም እንደሱ ብዙ ነገር ባንዴ ስሰራ ብዙ ነገር ተባለ። ብዙ ሰው ባይ ዘ ዌይ እንዴ ያለ ስራ እንደዚህ ይሰጠኛል ማን ይላል። ለኔ ጆብ ዲስክሪፕሽን አይደለም የምንላት ነገር አለ። እንዲያውም I really enjoyed doing ብዙ ነገር so that ለኔ ብዙ ነገር እንዳጋገዘኝ። ስለዚህ ከሱ ያልኩኝ ሰውም እየተጨመረ ምናምን ሲሄድ ከታች ለኔ ወደ ላይ ስል ብዙ ነገር ያወቅኩኝ፣ ስለ ኢቨንትም ብዙ ያወቅኩኝ። ከዛ ኢቨንቱን ማክስ ጀምር ደግሞ አዲስ ሀሳብ ማምጣት ጀምራል። ባይ ዘ ዌይ ሩጫ መድገም ነው። ካልሰራበት ስታርት ፊኒሽ ነው አንድ አይነት ነገር ነው የሚሆነው። እሱ would be በጣም ቦሪንግ። ስለዚህ ኢቨንቱም እንዲያድግ ለብዙ ሰው የሚያስደስት እንዲሆን አዳዲስ ነገር ማምጣት አለብን። ስለዚህ እኔ ብዙ ነገር ማወቅ ጀምር ወደ አዳዲሱ ነገር የበለጠ ምን እናድርግ፣ ሰው እንዴት እናስደስት። እስቲ በህይወት ውስጥ ሁሌ የምጠይቀው ጥያቄ ስለሆነ ነው ይሄንን ህይወታችን ውስጥ አሁን ያለውን ቃላብ ፎርም ያደረገው የሆነ ክስተት አለ። አንቺም ላይ ይኖራሉ አንድ ወይ የሆነ 2ም 3ም ሊሆን ይችላል። እስቲ እንደው አስተሳሰቤንም አሁን ከማንም ሰው ጋር ስገናኝም ሳወራም እንደው እንደ ፐርሰናል ፊሎሶፊ የምትይውን ነገር የቀረጸው ክስተት ህይወትሽ ውስጥ ታስታውሻለሽ? ያው አንድ የሚባል ነገር የለም። ብዙ ነገር ነው ሼፕ የሚያደርግ በጣም ብዙ። ለእኔ ግን በጣም ሁሌም ኮመንሊ አንድ አገሬን ወዳለሁ፣ ኢትዮጵያን በጣም ፕሮሞት ያለንን ጥሩ ነገር ሁሌም ያኮራኛል። ይሄ ሰውን ማየት አብረህ እሱ ትልቅ ቦታ ለእኔ ግሬት ራን ያንን ነው የሚሰጠኝ። 50,000 ሰው 40,000 ሰው ምናምን በዛ ሌቭል ሰርቭ ማገልገል ትልቅ ነገር ነው ለኔ። I always work towards ወደዛ። ከዛ ውጪ ግን ሌሎች ሰዎችን ማስደሰት ትልቅ ቦታ አለው ለኔ። I feel ሁሌ ግሬት ራን የምንሰራ ሰዎች እድለኛ ነን። ጥቂት ሆነን ብዙ ሺዎችን እናስደስታለን። ሺዎች ባለፈ ደግሞ ሀገር እናስደስታለንና እሱን ሁሌ አቺቭ ለማድረግ መሄዱ ብዙ ትማራለህ፣ ብዙ ሼፕ ትሆናለህ። ከዛ ኦፍ ኮርስ ብዙ ቻሌንጅም አለው። ቢገስት ዋን ሰው ሆኖ ለኔ ከሱ ባለፈ ሲስተም አለ። ግሬት ራንን ስታዘጋጅ ሙሉ ሀገር ነው የምትገናኘው። ስለዚህ እነዛ ሁሉ ፕሮሰሶች መጠንከርን ምንን ያሳያል። እንደን ኃይሌ አለ። ስለዚህ ኃይሌ ሁሌ በጣም ብዙ ነው። he's wiser በብዙ መልኩ። እስቲ እንደው ወደ ታላቁ ሩጫ በኢትዮጵያ እንምጣና አንዳንዴ እኔ ቃና እንዴት ጆይን እንዳደረኩ ብዙ ጊዜ ኢንስታንሶች ላይ ተናግሬያለሁ። በጣም ፒውር ኮኢንሲደንስ ነው። እና አንቺስ እንደው ታላቁ ሩጫ በኢትዮጵያ ላይ 20 ዓመት ማለት በጣም ትልቅ ነው። ረጅም ስገቢ ያን ያህል እንደው ቆያለሁ ብለሽ አስበሽ ታውቂያለሽ? የሚገርመው ሁሌ ብዙ ሰው በቃ እንደዚህ አይነት ጎል ነበረኝ እንዲያርኪ ምናምን ይላል አይደል? እኔ አዝሎንጋስ ምሰራው ነገር ዴይ ቱ ዴይ እና ወደፊት ማየው ነገር አስደስተኝ ወደ ሌላ የማየት እንትን የለኝም። ግሬት ራን ሲገባ ኢቨንት ነው እንዳልኩ። ይሄ በጣም ብዙ ሰው ነው ሪች የምታደርገው ኢቨንት ላይ ሲደርስ በጣም ብዙ ሰው ተደስቶ ታያለ ምናምና አንድም ቀን ከሱ ለመሄድ አስቤ አላውቅም። እንዲያውም ወደፊት እንትን እንዲያርገን ምናምን የሚለው እዛው ውስጥ ሆነሽ ነው መስራት ነው። because በጣም ብዙ ሰው ነው ሲደሰት ብታየውና በጣም ኦቨርዌልሚንግ። ብዙ ለፍተህ ሬስ ዴይ ስትደርስ እንባ እስኪመጣ ድረስ ቆመ ማየት አትለምደው። I want እሱን በጣም ደስ የሚል እንትና ኮንትሪቢዩት ማድረግ አለው እንደ ሀገርም ብለህ ታስባለህ። ለህዝቡ ለኮሚኒቲም ሰጣለው።
ብለህ ስለምታስብ አንዳንዴ እንዲያውም ከኛ ቢሮ አይ ልለቅ ነው ምናምን ሲሉ ሪሊ እላለሁ ይሆናል because what more would I want ለኔ ለአንቺስ ነው ለኔ ስለዚህ ለሁሉ ሰው እንደሱ ላይሆን ይችላል ለብዙ ሰው ግን አለ ግን እኔ ልለቅም ስለው ይሄ ወደ ለምን ነው ከዚህ በላይ ሳቲስፋክሽኑ ነው አንቺ የምታስቢው 120 ሚሊዮን ምናምን ሰው ነገር አለ አይደል ኢትዮጵያ to be part of an event is ትልቅ ፕሪቪሌጅ ለኔ ትልቅ ሌጋሲ አይደል እና ይገርመኛል አንቺ ራሱ ሰራው የምትይው ነገር ነው ይሄንን ያህል እንደዚህ በዚህ ደረጃ ሰርቻለሁ ወይም አሳተፍኩበታለሁ እንኳን ስትዩ ይሄ ላይክ በኩራት የምታወሪው ነገር አዎ በጣም እና የሌላ ኦፈር በፊት በተለይ ኖሮኝ ያቃልና ረስቻለሁ ሁላ የሆነች ዘመዳችን እንደዚህ እኮ ስራ ብዬሽ ትልቅ ስራ እምቢ ብለሽኝ አስትለኝ ነው ብዬሻለሁ ትልቅ ነበርኩ so ለኔ it's always እንደዚህ ነው that's great እንግዲህ በተለያዩ ጊዜያቶች ችግሮች ያጋጥማሉ እንደው አንደኛ ያንን ሁሉ ሰው ማኔጅ ማድረግ ራሱ እኔ አይደለም ፕላኒንግ እንደው ምን ያህል ጊዜ ይፈጅባችኋል ታላቁ ሩጫ በኢትዮጵያ እኔ አንደኛው አልቆ በሚቀጥለው አመት በሳምንት ፕላን የምትጀምሩ ነው የሚመስለኝ እንደሱ ነገር ነው ቃሞስ አመት ከአመት ነው የምናደርገው እሱ እየጨመረ ይሄዳል እንጂ አይደለም አሁን ለምሳሌ አሁን ልክ 2 weeks ago ነው 6 ወር የሚቀረን 6 months ብለን አውጥተናል ግን በተለይ ዘንድሮ 25ኛ አመታችን ስለሆነ ትልቅ አመት ነው ምናምን እንኳን ደስ አለሽ thank you የሁሉም ለሁላችንም ነው to be honest ዳገር ስለሆነና 24ኛውን ሳናረግ ነው 25ኛውን መዘጋጀት የጀመርነው so የዚህኛው አመት ትልቅ ግን ያው ብዙ ስለሆነ ስራው ከአመት ታስባለህ ከዛ ግን ቦር ደግሞ እየቀረበ ሲሄድ በጣም እየጨመረ ይሄዳል one thing ብዙ ሰው የማያውቀው የሚመስለኝ በጣም ብዙ ሆስፒታል ቲም ስራ እንዳለን አይደለ ብዙ እንግዳ እናስተናግዳለን ቢፎር እሁድ አልዛማ እሁድን ከጧት ብለህ 6 ሰዓት ላይ ሁሉ አለፍተን ይለቅም ለሌላም ነገር ይኖራል too small ብዙ ፕላኒንግ ይኖራል ስለዚህ ብዙ ሆስፒታሊቲ ያለን ብዙ ፕሪቨንት አለን ምናም ብዙ ነው ፕላን እናደርገው እስቲ ያው ቻሌንጆችን ካነሳን አይቀር ታላቁ ሩጫ በኢትዮጵያ ሳይካሄድ የቀረበት አመት አለ ወይንስ ፖዝ ያደረጋችሁበት ጊዜ አለ within this 25 years የለም እሱ ነው ትልቁ እንትናችን አንድ አኮምፕሊሽመንት የሚታየው አዎ 25 አመት ምንም ሳይቋረጥ ማድረግ እሱ ነው ግን በዋናነት ለኛ ኢንተርናሽናል ሪጅስተርድ ኢቨንት ነው ታላቁ ሩጫና ቀኖቹ ቀድመው ነው የሚሰጡትና እሱን መጠበቅ ካልቻለን ኢቨንቱ እስካሁን አይቆይም ነበር because trust ሜል አይኖርንም ዴቨሎፕ አይደረግም ኢንተርናሽናል እንትን ውስጥ ስትገባ ቀን ሰዓት ምናምን ትልቅ ቦታ አለውና እስከዛሬ ምስል ወር አንድ አመት በፊትም እኮ ነው ፕላን አድርገው የሚያደርጉት ካሉ የኔክስት ይር ዴት ላስት ይሩ ነው የሚዛን አሁን የወርልድ አትሌቲክስም ሌቭል ተሰጥቶናልና እሱን ኪፕ ማድረጋችን ነው ኢንተርናሽናሊ ትልቅ ሪኮግኒሽን እንዲሆን ያደርጋል ግን አንዴ የቀየርነው የኮቪድ ጊዜ ወዚያው ከባድ ለማስ እንኳን ለማስሬስ በጣም ቅርል ነበር እንዲህ በተለይ ብዙ ሰው እንዲህ ማድረግ ለምደብ በጣምና ምን ያህል ሰው መጣ በዛ ጊዜ 12500 ሰው በሶስት ዌቭ በሶስት መነሻ አንድ ከቦሌ አንዱን ከወራይል አንዱን ከዛ ከሂልተን አካባቢ የሚመጣው ሶ ያንን አንድ ሜትር ይባላል አንድ ሜትር ነው 2 ሜትር ምንድነው ዲስታንሲንግ አንድ ሜትር ሶ ለ12500 ሰው ነጥብ አስመረን መስመር የሆነት ሰው እንትን ይወዝ እንዲያውም በጣም በትልቁ ሪፖርትድ ዓለም ላይ እሱ ሬስ እና ስናረጋው የሁሉስ ኢትዮጵያ ውስጥ ስለሆኑ they don't care አረጉት እንድንባል አልነበረ ስለዚህ በጣም ብዙ ኮቪድ እንጠብቀን ተጠንቅቃችሁ በጣም የሚያስመሰግ ከዛ ውጪ አንዴ ይሄ እዚህ ጦርነት የነበረ ጊዜ ኖቬምበር ላይ ማድረግ ሳንችል ጃንዋሪ ላይ አድርገናል እንጂ የዘለልነው አመት የለም that's great ምን ያህል አሁን እንዴት ነው አንዳንዴ ኢንተርናሽናል ኢቨንቶችን አሁን የቦስተን ማራቶን ማየት እንችላለን የተለያዩ ለንደን ምናምን ሃይሌም እዛ ላይ ኤክስፖዠር ስላለው ያን ነገር ማየት ይቻላል እስቲ ምን አይነት ትምህርቶች መውሰድ ይቻላል
አንዳንዴ ኮፒንግ ኢዝ ጉድ ጥሩ በጥሩ መንገድ ኮፒ ከተደረገ ገብቶሻል አይደል ዳጊ ሶ እስቲ ምን ያህል ጊዜ ምን ያህል ነገሮች ይጠቅማሉ እንዲህ አይነት ኤክስፒሪየንሶችን አይተሽ ደግሞ ዴቨሎፕ ማድረግ ራሱ ያም ኮፒንግ ኢዝ ጉድ እንዳልከው እንደሱ ነው የምትማረው because እነሱ በጣም ትልልቅ ቴክኖሎጂ ምናምን አላቸው የሬስ ኢቨንት ስለዚህ ብዙ ነገር ትማራለህ እኛም ትራቨል እናደርጋለን ለማየት ኢቨንቶችን አልፎ አልፎ ተሳትፌ ማቃለው ማንቸስተር ትልቅ ሬስ አለ የ10 ኪሎ ሜትር እኛንም መተው ዱር ያክሱት ስለነበር እና ብዙ ነገር ትማራለህ ግን you don't ሁሉንም ኢትዮጵያ አምጥተህ እንዳለ አታረገው because የኢትዮጵያውያን ባህሪ ደግሞ ሌላ ነው እንደሰው እንዳገሩ ባህሪ ስለሆነ እኛ ባይ ዘ ወይ ልክ ውድድሩን እንደጀመርን የመጀመሪያውን 7 አመት ፎልስ ስታርት ነበር ሳይጀምር ነው ሰው የሚጀምረው ለዛይሌዎች ስቴጅ ላይ ወጥቶ አልተጀመረም ነው ተበላሽ ነው ሲል ይቆማሉ so we had to develop ሌላ ሜካኒዝም ሰውን ማኔጅ ለማድረግ ስለዚህ ሁሉም ነገር አዲስ ነገር የምትፈጥረው እኮ ከምታዩ ነገሮች ከምታዩ ኦፖርቹኒቲ ያለ ስለዚህ we implement it እንደኛ ለኛ እንደሚሆን ተሰርቶበት አዳፕቴሽን መሰራት አለበት ብዙ ነገር እንማራለን ስቲል ይቀረናል because እኛ ግሬት ትራንስን ጀምርኩ ባሪየር ምናምን ራሱ ብዙ የለም ነበረ ብዙ ኢቨንት ኢኩፕመንት የለም so ብዙ እየተማርን ግን what ለኛ የሚሰራው ወደኛ የሚሰራው በጣም ብዙ የኛ ውድድር ካየው በጣም ፌስቲቪቲ ያለው ማለት ሌላ ሀገር አሁን ሲሪየስ ናቸው ሰዓት ወዶ ስታርት ላይ ምናምን እና ያ ቫይብ የለም እና የራሱ ውበት በጣም ደስ የሚል ውበት አለው የኛ ሩጫ ከጓደኞች ሰብሰብ ብለው ቆሙ ማካት ተጣጣው ከዛ ይቀጥላሉ በቃ ብዙ ነገር አለ ሃፒ አወር ምናምን ይላል የሚላለና ሶ በራስ ባህል በራስ በእኛ ህዝብ ጸባይ ያረክ ነገሮችን ኢምፕሊመንት ስታረክ gives በጣም more sense that's right you're so right እስቲ አሁን ደግሞ ወደ ዳጊ ዋና ስራ አስፈጻሚው አንምጣና ምን አይነት ሊደርሺፕ ፊሎሶፊዎች ልበል ወይንም እንደው አንድ ቲምሽን ስታዋቅሪ በጣም ሪክሩት ስታርቂ ለኔ በጣም አንድ ከኔ ጋር ሊሰራ የሚፈልግ ሰው ሊኖረው ይገባል የምትዩ ኳሊቲዎችን እስቲ 3 ጥቀሽ በጣም ቀድም እንዳልኩ ሲለቁ ይገርመኛል እንዳልኩ በጣም ፓሽኔት መሆን አለበት ፓሽን ይህን ኢቨንት በሃይ ሌቭል አገርን የሚያኮራ ማንም ሰዎች መጥቶ ዋው የሚያስብል ድረስ ኦፍ ኳሊቲ እና ብዙ ደስታ ኢን ሪተርን የሚሰጥ በሱ ግን ለሱ ትልቅ ፓሽን ያለው ሰው ካልሆንክ በጣም ስለሚያስጨንቅ ብዙ ስራ ስላለው ሰርቫይቭ ለማድረግ ይከብዳል ካልወደድከው እንደሱ ሰው ደግሞ የሚጠይቀውም ኤነርጂ ኮሚትመንት በጣም ይለያል ብዙ ስለሆነ ሰው you need to have ያኛውን ፓሽን ይሄ ኮመንሊ ሼር የምናረጋቸው ፓሽኖች ሊኖሩ ይገባል አንድ ሰው ሌላ ግን ቲም ወርክ ወሳኝ ነው እዚህ ጋር ነኝ ይሄ ስራ የኔ ስራ አይደለም ምናምን እኛ ጋር ማንንም ብትሆን ማርኬቲንግም አካውንቲንግም ምንም ሁን ማለት ኢቨንት ኦርጋናይዘር እሱ ሲደርስ ብዙ ጊዜ በተለይ ወደ መጨረሻ አካባቢ ትሩ ከለርን የምታየው the best way the worst of yourself የምታየው ግሬት ትራንስ ሲደርስ ሁሉም ሰው ስለዚህ እሱን ለማቋቋም you need to have የምሰራው ነገር ለዚህ ነውና ያ ፓሽን ያስፈልጋል ያ የቲም ትልቅ ቦታ አለውና ያ የቲም መንፈስ አብሮ መስራት ይህንን ያንን ሳትል አለመምረጥ ለኔ ትልቅ ቦታ አለው because ለኔም አሁን ድረስ ያለው is because ይናልሰራም ያናልሰራም አይደለም መሆን ያለበትን አረጋለሁ ከዛ ግን ብዙ genuinely ከሰው ጋር የሚግባባ በቅንነት ሰውን ማገዝ የሚፈልግ ሰው ለኔ ትልቅ ቦታ አለው because I feel ሁሌ ጊዜ ለምሰራው ነገር የሚያይኝ ከላይ ሌላ ነው ብዬ ነው ማስበው እኔ ማንንም ሰው አሁን ያለውበት በፊት አለቃ ኖሮኛል ብዙ ጊዜ አይደል አሁን ነው ሳስገጀው አሁንም ራሴን እንደ ቲም ነው ማየውና ግን ለኔ የምጠየቅበት ከላይ ያለው ነው ሚሻለኝ ማገልገል በቅንነትና እንደሱ ስራሽን አለቃሽ እንጂ ነው በቃ ሌላ ሰው አየኝ አላየኝ ብሎ ማይሰራ ሰው ሀስ ትልቅ ቦታ ለኔ
that's nice እንደው በጣም ተከባባዱ ውሳኔዎች ይወሰናሉ እንደው ዋና ስራ አስፈጻሚ ሆኖ ምናምን ከስራም አንፃር ላይ ሊሆን ይችላል ቲም ቢልዲንግ ብዙ ነገሮች እስቲ በጣም ከባባዱ ውሳኔዎች ወስኛለሁ የምታስታውሹ ነገር ካለ ከባድ ነበር አሁን የኮቪዱን ጊዜ ሙቭ ለማድረግ መወሰን ያሉትን ስትራቴጂዎች መቀረጽ ምናምን እንዴት ነበር በጣም ከባዱ ያው ኮቪድ ጸጥ ያለ ጊዜ ነው ሩጫውም እስኪደርስ 8 ወር ምናምን ቆይተናል አቤት እና እኛማ ቆመ ህይወት አለቀ ብለናል እና የሰፈሩን ሰው እንዲያውም በደንብ ያወቅኩት ሱኒና ሚሊዮን ያወቅኩት የዛኔ ነው ግን የዛኔ ምን አደረግን መሰለኝ ቨርቹዋል ሩጫ ያው ቨርቹዋል አሉንም ሁሉንም ሰው ቨርቹዋል ሩጫ ስለነበረ አንድ 500 ሰው ቨርቹዋል ይሮጦ በየቤታቸው እየዞርን ሜዳ ላይ አደረስን ተከፋፍለን እየዞርና አይ እሱን አልረሳውም ከሱ ውጪ ግን እያንዳንዱ በተለይ ታላቁ ሩጫ ሲደርስ በጣም ብዙ ቻሌንጅ አለው እንዳልኩ ብዙ ሰው ስለምታንቀሳቀስ ማለት ነው ሞቢላይዝ ማድረግ ራሱ በጣም ከባድ እስኪ ሰለች ድረስ ጣት ትነቃ ዛሬ እንትን መወሰን አለብን ምትለው በጣም ብዙ አለ ደፍናው ማደር ራሱ የሚከብድ የለም ስለዚህ ለአንቺ በየራን ከመጣ በየቀኑ ነው ብዙ ሳይቻል ብዙ ሰውና ደስ የሚለው ብዙ ሰፖርት አለኝ አብሮኝ ከሚሰሩት ሰው ራሴን እንደ ስራ አስኪያጅ ብዙ ጊዜ አላይ እንደ ቲም ነው ማለት I'm part of the team እና የሆነ ኃይሌ መኖሩ ትልቅ ቦታ አለው because ብዙ ስለሚመክረኝና ብዙዎቹ ውሳኔዎች ከኔም ብቻ አስተያየት የሚያልፉ ብዙ ትልልቆች አሉ ሰው ብዙ አስበን ምናምን because አንድ የምትወስነው ነገር ኢምፕሊኬሽን አለው ሁሉ ጊዜና ሁሉ ሰው የሚተላለፉት ነው በጣም ብዙ ሳተኛም ታድርበት ጊዜ አለ በጣም ብዙ ነው ያን ማለት ግን ያው ዋናው ነገር ውድድሩ መቀጠሉ ነው ዋናው ነገር በሚገባው ልክ ማዘጋጀታችን ነው ስለዚህ ምንም አይነት ውሳኔ እሱን ኮምፕሮማይዝ ማድረግ አልፈልግም በጣም አሪፍ እንደው ከቲም ቢልዲንግ አንፃር ምን አይነት ነገሮች ትጠቀሚያለሽ አይ ኖ ቲም በጣም ላንቺ ኮርስ ስለሆነ ነው የምትጠይቅሽና እስቲ ያንን ስሜት ለመፍጠር የተለያዩ አይነት ሜካኒዝሞች ይኖራል እያንዳንዱ ስራ አመራር ላይ ያለ ሰው የሚጠቀመው ነገር ይኖራል ላንቺስ ምን አይነት ነገሮች ታደርጊያለሽ እንደው ቲምሽን ጠንካራ ትስስር እንዲኖረው የቤተሰባዊ ስሜት ለመፍጠር እንትን ሁሉን ነገር ከራሴ ነው ማለት ነው እኔ ምንድነው የምፈልገው ለኔ የሚያስደስተኝ ነገር ለኔ የሚጎዳኝ ነገር ለሌላው ሰው እንዲሆን አልፈልግም ትልቁ ቦታ ለኔ እንደ ቤቴ እንዲሰማኝ ፈልጋለሁ ታላቁና ከኔ ባለፈ እንደሆነም አውቃለሁ ስለዚህ ሁሉም ሰው የኦነርሺፕ ስሜት እንዲኖረው እንደ ቤቱ እንዲሰማው ፍሪደም እንዲኖረው ከዛ በላይ ግን ብዙ የሚወስን ሰው ሊድ የሚያደርግ ሰው ሌላ ገዛ አንድ ሊደር ብቻ አይፈልግም ቢሯችን በጣም ብዙ ሊደር ነው የሚያስፈልገው እስቲ ወዲ የመጨረሻ ጥያቄ ላድርግልሽና እስቲ እንደው ዳጊ ያው ታላቁ ሩጫ በኢትዮጵያ እንዳለው ነው በምን መተውስጥ ፈልጋለሽ ሌጋሲሽን ወይንም ኦኬ ይሄንን አርጋለሁ ብለሽ ብቻ ነው what do you want to be remembered by በእንግሊዘኛ I wish ያው ታላቁ ሩጫ ብዙ በጣም አድጎ አሁን ከአፍሪካ ትልቁ ውድድር ነው ትልቁ 10 ኪሎ ሜትር ነው ከዓለም አንደኛው 10 ኪሎ ሜትር እንዲሆን ነው ምኞታችን አሁን 50,000 ሰው አሁን በእንትኛው ዓመት 55,000 ሰው ግን ፊኒሸር ነው የሚቆጠረው ፊኒሸር አስቆጥረን ከዓለም ትልቁ ውድድር ቢሆን ደስ ይለኛል ግን ከምንም በላይ ሌሎች ሰዎች ይዘውት የሚሄዱት አይነት ድርጅት የአገር ሀብት እንዲሆን እሱን መስጠት እንደሱ አይነት ስትራክቸር መስጠት ብቻ በጣም ደስ ይለኛል because እኔም ማረፍ ፈልጋለሁ ለማረፍ ግን ማስቀጠል አለበት አይደል ረጅም ጊዜ ስለዚህ እንደ አገር የሚቆይ ኢቨንት የሚረከበን ሰው ኖሮ ወዶት ሰው ሌላ ሰው ይዞት ብዙ የሚያውቅ ሰው እንደዚህ ሆኖ ከዛ ግን ትልቁ ቲንኬ ብንሆን
ለኔ ትልቅ ሌጋሲ ነው። ትልቅ ቴንኪ ለመሆን ነው ጥረታችን። እኛ ሀገር ላይ እኔ የምሬን ነው የምለው ሁሌ ኢትዮጵያ ውስጥ በቃ አንድ ትልቅ ብራንዶች ዴቨሎፕ አድርገው ትልቅ ደረጃ ላይ መድረሳውን ኢትዮጵያ አየር መንገድ ይባላል። የኢትዮጵያ ነገሮች አሉ አይደል? እንደዛ ብዙ መምጣት አለበት ብዬም አምናለሁ። 25 ዓመት መምጣት ቀላል አይደለም። አዎ ጎይንግ ፎርዋርድ ደግሞ በዛ ትልቅነት እንዳልከው ብዙ የሚያግዙን ድርጅቶች ህዝቡ ምኑም አለ እንዳልኩ የሀገር ነው ሶ እንደሱ ከዛ በላይ ቀጥሎ በዛ ላይ ቢደርስ ትልቅ ደስታ እርግጠኛ ይሆናል። ዳጊ ለቆይታችን በጣም አመሰግናለሁ። በጣም አመሰግናለሁ። መልካም የሥራ ጊዜ። እንግዲህ አሁን በአሁኑ እኔም እሮጣለሁ አንዳፍ በቃ እሺ ደግሞ ልምምድ አድርግ። እሺ አደርጋለሁ። ባይ ዘ ወይ ያለን ልምምድ አለ ምናምን ሲቀር ልምምድ አለው። አክቹዋሊ ልምምድ አለ። ቴንክ ዩ በጣም ፍሪ ታይም በጣም አመሰግናለሁ። በጣም እሺ